ተመልካቾቻችን ፊዳን በብርድ እንድትሰቃይ አይዳን በረንዳ ላይ ዘጋችባት። ግን ትልቁ ታሪክ ይህ አይደለም። ፊዳን የቡራክ እውነተኛ እናት መሆኗን አወቀች። አረመኔዋ ከሪማን አፏን አፍና ምድር ቤት ውስጥ አሰረቻት። አልበቃ ብላት ደግሞ ሽጉጥ እስከ ማማዘዝ ደረሰች። ቶፕራክስ እኔ ነጃት ነኝ ፊዳን በማለት ፊዳንን ሲስማት የ5 ዓመቱ የውሸት ዓለም ፈረሰ። ግን ቆይ ተመልካቾቻችን ይህንን ልብ አንጠልጣይ ፊልም ከመጀመራችን በፊት እስቲ አሁኑኑ 1000 ላይክ እናስገባው ወደ ቪዲዮ። ፊዳን ቴራስ ላይ እንቅልፍ ወስዷት ስትነቃ በብርድ እየተንቀጠቀጠች በሩ ተቆልፎባት አገኘችው። ፊዳን በመስታወቱ እያየች አይዳን እባክሽን በሩን ክፈችልኝ፣ ብሩ እየገደለኝ ነው፣ እባክሽ አትተይኝ ብላ በድንጋጤና በለቅሶ ተማጸነቻት። አይዳን በክፋት ፈገግ ብላ አየን ምስኪን እዛው በብርድ ተንቀጥቀጪ ማንም አይደርስልሽም በሚል ንቀት ትታት ትሄዳለች። ከጥቂት ጊዜ በኋላ ቶፕራክ ወደ ሳሎን ሲገባ ፊዳንን በብርድ ደንዝዛ ራሷን ስታ ውጪ ወድቃ አያት። ቶፕራክ በድንጋጤ በሩን በኃይል ከፍቶ ፊዳን አይዞሽ ምን ሆነሽ ነው እባክሽ ንቂ እያለ በፍጥነት አቅፏት ወደ ሞቆ ቤት አስገባት። ከገቡም በኋላ ፊዳን እሳት ዳር ተቀምጣ እየሞቀች ነው። ቶፕራክ በንዴት ጠየቃት። እንዴት እዛ ምን እየሰራሽ ነበር? ማን ነው ደግሞ በሩን የቆልፈው አላት። ፊዳንም በድካምና በሚቆራረጥ ድምፅ ቴራስ ላይ ሳላስበው እንቅልፍ ወስዶኝ ነው፣ ስነቃ ግን በሩ ተቆልፎ ማንም ሊከፍትልኝ አልቻለም ብላ መለሰችለት። ቶፕራክ በንዴት እንዴት ይህ ሊሆን ይችላል? ቤት ውስጥ እያለን ሆን ተብሎ የተደረገ ነው ብሎ የቤቱን ሰዎች ማሰብ ጀመረ። በሌላ ትዕይንት ደግሞ ፊዳን አልጋ ላይ ሆና በትኩሳት እየተቃጠለች ሃሊዴን አጠገቧ ጠርታ አናገረቻት። ፊዳን በህመም እያለቀሰች ሃሊዴ አይዳን እኮ አይታኛለች፣ እንድትከፍትልኝ ስለምናት ምንም እንዳልተፈጠረ አይኗን አፍጣብኝ ትታኝ ሄደች ብላ የደበቀችው ሚስጥር አወጣችው። ሃሊዴም በንዴት እቺን እርጉምና ጨካኝ ሴት እኔ አሳያታለሁ፣ አንቺ ብቻ በርችልኝ አትጨነቂ ብላ አጽናናቻት። ነገር ግን የፊዳን ትኩሳት እና ህመሟ ይበልጥ እየባሰባት መጣ። በዚህ ትዕይንት ደግሞ ሃሊዴ አይዳንን በንዴት እያየች አይዳን ፊዳንን በብርድ በረንዳ ላይ ሌሊቱን ሙሉ ዘግተሽባት ነው አይደል? በጣም ታማለች እኮ ይህንን ክፋት ከየት አመጣሽው? ትላታለች። በንቀት አይዳን ትስቅና ምን አገባሽ እሷ እዚህ ቤት አገልጋይ ነች። በድንገት የፊዳንን ክፍል ትገባና ፊዳን ተነሽና ኪችኑን አጽጂ፣ እዚህ ተኝተሽ ልቀሪ ነው እንዴ በማለት ጮኸችባት። ፊዳን በድካምና በህመም ድምፅ እባክሽን አይዳን አታሰቃይኝ፣ ሰውነቴ እሳት እየፈጀው ነው፣ በእግሬ መቆም እኮ ፈጽሞ አልችልም ትላታለች። ፊዳንም የአይዳንን ትዕዛዝ በማክበር ወደ ኩሽናው ትገባለች። ታዲያ አይዳን ሆን ብላ የተደረደሩትን ሳህኖች ሙሉ በሙሉ መሬት ላይ ከሰባበረች በኋላ አየሽው ይኸው ችግርሽ፣ ምን አይነት ሰው ነሽ በማለት በንዴት ማውራት ጀመረች። ያጠፋችው እሷ፣ የሁሉን ነገር ያደረገችው እሷ። ነገር ግን አይዳን ፊዳንን ጥፋተኛ አደረገቻት። አይዳን ይህንን ቶሎ ብለሽ አንሺው፣ ከዚህ በኋላ ደግሞ ውጪውን ታጸጃለሽ ብላ በክፋት አዘዘቻት። ፊዳን እያለቀሰች ሰውነቷ እየተቀጠቀጠ ግን እኮ በጣም እየታመምኩ ነው፣ በእግሬ መቆም እኮ አልቻልኩም፣ እባክሽን አትጨክኝብኝ ብትላትም አይዳን ጭካኔዋ ከባድ ነው። ተመልካቾቻችን እናንተ በፊዳን ቦታ ብትሆኑ ምን ታደርጋላችሁ? ኮሜንት ላይ ጻፉልን። ከዛም ታዲያ ፊዳን ወደ ውጪ ተወቀተች። ቶፕራክ ደህና ነኝ፣ እባክን ተወኝ፣ ስራዬን መጨረስ አለብኝ፣ አይዳን ትቆጣኛለች አለችው። ቶፕራክም ፈገግ ብሎ በፊዳን የዚህ ቤት ጭንቀት ይበቃሻል፣ አብረን ንጹህ አየር እንቀበል፣ በዛውም ይሄ ንጹህ አየር ይፈውስሻል ብዬ ነው። ቡራክ ሁላችንም አብረን ሲሚትና አይራን እንብላ አይደል ብሎ ይጠይቃቸዋል በደስታ እየዘለለ። ፊዳንም ቶፕራክ አይዳን እኮ ይህን ብታቅ ትቆጣሃለች፣ ይህንን ማድረግ አልነበረብህም፣ ይህ ነገር ጥሩ አይደለም በማለት ስመልስ ቶፕራክ አይዳን አሁን እርሻት፣ አንቺ ለኛ በጣም አስፈላጊ ነሽ። በዚህ ትዕይንት ላይ ደግሞ ውጪ ላይ እየተንቀሳቀሱ ይገኛሉ ልክ እንደ ቤተሰብ። ቶፕራክም ምግብና መጠጥ ለሁላቸውም ገዛ።
ከዛም አባዬ በጣም ምርጥ ነህ፣ ፊዳንም ስትስቅ ሲያምርባት በማለት ቡራክ መናገር ይጀምራል። ፊዳን ፈገግ እያለች በጣም አመሰግናለች። ሃሊዴ በከፍተኛ ጭንቀት ስልክ መደወል ትጀምራለች። ሃሊዴ በስልክ ቶፕራክን ልጄ ፊዳንና ቡራክ የት ናቸው? እዚህ ቤት ውስጥ ስላጣኋቸው ነው በጣም ተጨንቄያለሁ። ቶፕራክም ሃሊዴ አትጨነቂ፣ ከኔ ጋር ፓርክ ውስጥ ናቸው፣ ንጹህ አየር እየወሰዱና ቪታሚን እያገኙ ነው በማለት መለሰላት። ፈጣሪ ይመስገን፣ አንተ ከነሱ ጋር ከሆንክ ምንም ክፉ ነገር አይነካቸውም፣ አደራህን ጠብቃት፣ ሁሌም ከጎኗ እንደምትሆን አምናለሁ ትላለች። በተለይ ሃሊዴና ቶፕራክ በአይዳን ላይ ጠንካራ መከላከያ ሆኖ መቆማቸው እጅግ አስደሳች ነው አይደል? ከዛም በዚህ ትዕይንት ከጥቂት ሰዓታቶች በኋላ የቡራክን ክፍል እያጸዳች ሳለ አንድ ወረቀት ደብዳቤ የቡራክ ክፍል ውስጥ ወርቁ አገኘሁት ትላትና ትሰጣታለች። ማንበቧን ቀጠለች፣ ምን ይሆን እያለች። ከዛም አነበበችው። አይዳን አጭበርባሪ ነች፣ ፊዳን የቡራክ እውነተኛ እናት ነች የሚል ነበር። ታዲያ ይህንን በምታይበት ሰዓት ላይ ክውን ያለችው ለ5 ዓመታት የተደበቀው ሚስጥር አሁን ላይ ሊፈነዳ ቀርቧል። ከሪማንም አምላኪ ሆይ ይህ እውነት ከሆነ እኮ ቤቱ ፈረሰ ማለት ነው፣ ጉዴ ፈላ፣ ይህ ሚስጥር ወደ ውጪ እንዳይወጣ መደበቅ አለብኝ በማለት መጨነቅ ስትጀምር ነገር አለ ብላ ጠረጠረች። የእናት ነገር እንደዚህ አይደለ? ታዲያስ ይህንን ሚስጥር ፊዳን ታገኘው ይሆን? አብረን የምንመለከት ይሆናል። ከሪማን በንዴት አይኖቿ እየፈጠጠ አስፈላጊ አሮጌ ወረቀቶች ናቸው፣ ወደ ስራ ሂዳ ታስብ ብላ ሸኘችው። በሚገርም ሁኔታ ፊዳንም እየተከተለቻት ስለነበር ሁኔታውን በሩቅ እያየች ነው። ልጅ ነው አይደን ደግሞ እውነተኛ እናቱ አይደለችም የሚል ጭብጥ ነበረው ይሄ ደብዳቤ። ታዲያ ይሄ ደብዳቤ በጣም ያስደነግጣል። ፊዳንም ቡራክ የኔ ልጅ ነው፣ እውነተኛ እናቱ ነኝ፣ አምላኬ ሆይ ይህ እውነት ነው በለኝ እያለች ምርር ብላ አለቀሰች። ሙሉ ህይወቷ የከሪመንና የአይዳን ጨካኝ ውሸት መሆኑን ተረዳች። ታዲያ የእናት አንጀት አርፍም ይባላል። አሁን እውነቱ ወጣ። ከዛም ታዲያ ከሪማን ወደ ቆሻሻ መጣያው ጋር ስትመጣ አየቻት። ታዲያ ይህንን ነገር በምታይበት ሰዓት ላይ በጣም ደነገጠች። እውነቱ እንደወጣ እርግጠኛ ሆናለች። ምክንያቱም ፊዳን ላይ የደብዳቤው ወረቀት እጇ ላይ እንዳለ አየችው። ፊዳን ከረሚያንን በምታይበት ሰዓት ላይ ልጄን ስጪኝ፣ ቡራክ የኔ ልጅ ነው፣ አንቺ ጨካኝ ሌባ ህይወቴን አበላሸሹ በማለት ጮችባት። ከሪማንም በአረመኔነት አንቺ ቆሻሻ ገረድ ልጄን አትወስጂውም፣ ድምፅሽን አጥፊ ብላ በሆነ ነገር የራሰ ጨርቅ አውጥታ አፏን አፈነችው። ፊዳን በሙሉ ኃይላ አየር ለማግኘት እየታገለች አቅሟ ሲዳከም መሬት ላይ ወደቀች። የባሱኑ ከሪማን ራሷን የሳተችው ምስኪኗን ፊዳን እየጎተተች ወደ ምድር ቤት ወስዳ አሰረቻት። ከዛም ፊዳን ስትነቃ እያለቀሰች እባክሽን ልጅ ልየው፣ ቡራክን ስጪኝ፣ እማጸንሻለሁ እያለች ጮኸች። ከሪማንም ቡራክ የአይዳን ልጅ ነው፣ አንቺ ይዙ ትበሰብሻለሽ፣ ማንም አያገኝሽም ብላ በጨርቅ አፏን አፈነቻት። የአይዳን የውሸት ህይወት ለመጠበቅና እውነተኛዋ እናቱን ደግሞ ጨለማ ውስጥ ዘጋችባት። ታዲያ ይሄ ምን ይባላል? ጭካኔ አይደለ? ከዚያም ከሪማን ወደ ላይ ተወጣና አይዳንን አግኝታት ቶሎ ብለሽ ይህንን ሻንጣሽን አዘጋጂ፣ ቡራክን ይዘሽ ከሀገር መውጣት አለብሽ በማለት አስጠነቀቀቻት። ታዲያ አይዳን ምን ተፈጠረ በምትጠይቅበት ሰዓት ላይ እውነቱን ሰማች። ታዲያ ይህንን እውነት በምትሰማበት ሰዓት ላይ ቶሎ ብላ ሻንጣዋን ማዘጋጀት ጀመረች። አይዳንም የከሪማን ትዕዛዝን ተቀብላ ቶሎ ብላ ወደ ቡራክ ክፍል ትገባለች። ቡራክ ቶሎ ተነስ፣ አሁን እንሄዳለን፣ አትዘገይ ስትለው ልጁ እያለቀሰ አልሄድም፣ ፊዳንን እፈልጋታለሁ፣ ልቀቂኝ በማለት ታገላት። አይዳን ግን በግድ አቅፋ ልትጎትተው በጣም ሞከረች። በሌላ ትዕይንት ደግሞ ከሪማን የታሰረችውን ፊዳንን በጨለማ ክፍል ውስጥ እያሰቃየች ድምፅሽን አጥፊ፣ ማንም እዚህ መጥቶ አያገኝሽም እያለች በግድ አፏ ውስጥ ጠንካራ ጨርቅ ትወጥፍባታለች። ፊዳን በከፍተኛ ህመም እያለቀሰች እጆቿን ለማላቀቅ በሙሉ ኃይሏ ትታገላለች። ነገር ግን ከሪማን በንዴት ቡራክ የኔ የልጅ ልጅ ብቻ ነው፣ እውነቱን ማንም ሊያውቅ አይችልም፣
ጠበቅ አድርጋችሁ አሰሯት በማለት ለአሊ ትእዛዝ ትሰጣለች። ከዛም ከሪማን ከሄደች በኋላ አሊ የሆነ ነገር እንደምታወራ ስለገመተ አፏን ያነሳላታል። ከዛም ፊዳን ለአሊ እባክህን መጥፎ ሰው እንዳልሆንክ አውቃለሁ፣ ስለዚህ ልቀቀኝ እባክህን፣ የ5 ዓመት ሙሉ የናፈኩት ልጄ ነው፣ እባክህን ልቀቀኝ ትለዋለች። አሊም አላሰፍራትም፣ ይለቃታል። ከዛም ወደ ቡራክ ክፍል ትገባና ቡራክን ይዛ ከዋናው ቤት ጥላ ትጠፋለች። ከዛም ታዲያ አይዳን የሁሉ ነገር እንደተፈጠረ ስለማታቅ ወደ ቡራክ ክፍል ድንገት ትገባለች። ነገር ግን አይዳን ባዶ ክፍል ያየችው፣ ምክንያቱም ፊዳን ወስደዋለች። ታዲያ ይህንን በምትሰማበት ሰዓት ላይ በጣም ትናደዳለች። ከጥቂት ጊዜ በኋላ ፊዳን በመጨረሻ ከጨለማው ክፍል ድና ደህንነቱ የጠበቀ ቆንጆ ቤት የድሮ ቤታቸው ጋር ከልጇ ጋር ተገኘች። ፊዳን መሬት ላይ ተንበርክካ ቡራክን አጥብቃ እያቀፈች የኔ ልጅ፣ የኔ ብቸኛ ዓለም፣ ፈጣሪ ይመስገን በመጨረሻ ተረፍክልኝ፣ ዳግም አላጣህም በፍጹም እያለች በታላቅ ደስታ እንባ ታነባለች። ቡራክም እናቱን በእጆቹ አጥብቆ አቅፏታል። ታዲያ የሁሉ ነገር ሲፈጠር ቶፕራክ የሆነ ነገር ደስ አላለውም። ከዛም ቀጥታ ወደ አሊ ይደውላል። አሊ ታዲያ ይህንን ነገር ይነግረዋል። ፊዳን እዚህ አይደለችም ያለችው፣ የሆነ ቦታ ነው ያለችው፣ ሎኬሽኑን እነግርሃለሁ ብሎ ይነግረዋል። ታዲያ ቶሎ ብሎ ቶፕራክም ወደዛ ቤት መሄድ ጀመረ። በዚህ ትዕይንት ደግሞ ከሪማን ቶፕራክን በማጣቷ ምክንያት ሙሉ በሙሉ ቁጥጥር አጣች። ታዲያ የሆነ የጠረጠረችው ነገር ስላለ ወደ አሊ ጋር ትሄዳለች። ታዲያ አሊ የፊዳን ተባባሪ መሆኑን ስለገባት ሽጉጥ ታወጣበትና ፊዳን ቡራክና ቶፕራክ የታባታቸው ነው ያሉት በማለት ትጠይቋለች። ነገር ግን ካልነገርከኝ እዚሁ ደፋሃለው በማለት ማስፈራራቷን ቀጠለች። አሊም በድንጋጤ እኔ ምንም ነገር አላውቅም፣ ምንም ነገር የምናገረውም ደግሞ የለኝም ይላታል። ከሪማን በእርግጥ እብድ ሆናለች። ወዲያውኑ የት ነው የተደበቁት? አሁኑ ንገረኝ፣ ካልሆነ ትሞታለህ እያለች ደጋግማ ዛተችበት። የገነባችውን የውሸት ዓለሟ በድንገት ሲፈርስበት በቀጥታ ወደ አስፈሪ አውሬነት ተቀየረች እኮ። ከዛም ነገራት አሊ። በዚህ ትዕይንት ደግሞ በስተ መጨረሻ ቶፕራክ ወደነ ፊዳንና ቡራክ ጋር ደረሰ። ታዲያም ከመኪናው ይወርዳል። ፊዳን ቶፕራክን ስታገኘው ባሌ በሕይወት እንዳለ አሁን በሚገባ አውቄያለሁ፣ አንተ ቶፕራክ አይደለህም፣ አንተ የኔ ነጃት ነህ አውቃለሁ እያለች እያለቀሰች መናዘዟን ቀጠለች። ቶፕራክም በድንጋጤና በተደበላለቀ ስሜት ፊዳን እኔ ምን እንደምል በእውነት አላቅም እያለ ቃላት አጠሩት። ፊዳን አስታውሰኝ እባክህን የኔ ፍቅር፣ እኛ ሁልጊዜ አንድ ነን አለችው። ሳይታወቅ የድሮ ትዝታው እውነት መሆኑን ሙሉ በሙሉ አረጋገጠችለት። እውነተኛ ፍቅር እና ጠንካራ ትስስር መቼም አይሞትም የሚባለው ይሄ ነው አይደለ? በመጨረሻም ቶፕራክ ሁሉንም የውሸት ማንነቱን ትቶ የፊዳንን አይኖች በጥልቅ ፍቅር እያየ አሁን ሁሉም ገባኝ፣ እወድሻለሁ አላት። ፊዳንም በደስታ እንባ እኔም አብዝቼ እወድሃለሁ የኔ ዓለም ብላ መለሰችለት። ወዲያውኑስ በስሜትና በጥልቅ ናፍቆት ተሳሳሙ። ታዲያስ ይህንን ነገር እየተመለከተ ያለ ሰው አለ። ምክንያቱም አሊ ይዟት መጥቷል ከሪማንን። ከሪማን ይህንን በምትመለከትበት ሰዓት ላይ ትደነግጣለች፣ ያልጠበቀችው ነገር ስለሆነባት። በዚህ 5 ዓመታት የተገነባው የከሪማን የውሸት ዓለም ለዘላለም ፈረሰ። ቶፕራክ ምንም እንኳን ትዝታው ሙሉ በሙሉ ባይመለስም ልቡ ግን እውነተኛ ቤተሰብ መርጧል። እውነትና ንጹሕ ፍቅር በመጨረሻ በክፋትና በውሸት ላይ ሁሌም አሸናፊ ሆኗል። ተመልካቾቻችን ከዚህ ፊልም ምን ተማራችሁ? በኮሜንት ላይ አሳውቁን። እናም ታዲያ ይህ ነገር ወደፊት ምን አይነት ነገር ይዞ ይመጣል? ታዲያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ሼር እንዳይረሳ። በቀጣይ እስከምንገናኝ ቸር ቆዩልን።